browse ከዛ በኋላ ፋይሉን የምታስቀምጡበትን የመስሪያ ፎልደራችሁን ትመርጡና እዛ ላይ ታስቀምጣላችሁ። በእኔ ኬዝ እዚህ ላይ sample gcp point 2 ብዬ እዚች ጋር save as file type የሚለው ምን እለዋለሁ? እነዚህ ካሉት አማራጮች እዚህ ጋር ትመጡና csv delimited .csv የምትለውን እንመርጣለን። ይህን ከመረጥን በኋላ እዚህ ላይ መተን ሴቭ የሚለውን ክሊክ ስናደርግ ሴቭ ሆነልን ማለት ነው። ይህን ሴቭ ካደረግን በኋላ ቅድም እንደነገርኳችሁ ቀጣዩ ስቴፕ ይህን CSV ፋይል ፎርማት ወደ ኳንተም GIS ከሄድን በኋላ ሌየር የሚለው ላይ እንሄዳለን። ከሌየር አድ ሌየር የሚለውን እንመርጣለን። ከአድ ሌየር አድ ሊሚትድ ቴክስት ሌየር የሚለውን ከመረጥን በኋላ ፓራሜትሮቹን ፊክስ እናደርጋለን። እሱን ለማድረግ መጀመሪያ ኳንተም GIS ላይ ሄጄ QGIS እንከፍታለሁ። ይህን ከከፈትኩ በኋላ ሌየር አድ ሌየር ከዛ አድ ሊሚትድ ቴክስት ሌየር ይህን ስል ይሄ ዲያሎግ ቦክስ ይመጣል። ፋይል ኔሙ ምን መሆን አለበት? CSV ፋይሉ የቀየር ነው ይሆናል። ስለዚህ እሱን አክሰስ ለማድረግ ወደ ቀኝ ትሄዱና እዚህ ጋር 3 ነጠብጣብ ያለበትን ክሊክ ታደርጋላችሁ። ከዛ ሴቭ ያደረጋችሁበት ቦታ ላይ QGIS ኢንፑት ዳታ ላይ CSV GCP2 ብዬ ነው ሴቭ ያደረኩት አይደል? ይሄን እመርጥለታለሁ። ከዛ ኦፕን በቀጥታ እዚህ ላይ ፋይል ፓዙን ሰጠኝ። ሌየር ኔሙ sample GCP2 ይላል። ፋይል ታይፑ UTF-8 ይላል። ፋይል ፎርማቱ ምንድነው? CSV። አሁን እዚህ ጋር ጂኦሜትሪ ዴፊኒሽን የሚለው ላይ ኤክስ ፊልድ የሚለውን ኤክስ ኮኦርዲኔት እንሰጣለን። ላት ሎንግ ብላችሁ ከጻፋችሁ ሎንጊቲዩድ እና ላቲቲዩድ ብላችሁ ትሰጣላችሁ ማለት ነው አይደል? ስለዚህ ይሄን ኤክስ ኮርድ ይሄኛው ዋይ ኮርድ አልኩትኝ። ከፈለጋችሁ ዜድ ፊልዱን ኤሊቬሽን መስጠት ትችላላችሁ። እዚህ ጋር ዜድ ማለት ኤሊቬሽን። ከዛ በኋላ እዚህ ላይ ጂኦሜትሪ ኮኦርዲኔት ሪፈረንስ ሲስተም የሚለውን ቅድም ነግሬያችኋለሁ። ፕሮጀክሽኑን በደንብ አንደርስታንድ ማድረግ ካልቻላችሁ እዚህ ላይ ነው ፌል የምታደርጉት። UTM-ን WGS84 ብላችሁ ብትሰጡት ችግር ውስጥ ነው የምትገቡት። UTM-ን ወይም ጂኦግራፊኩን ዩኒቨርሳል ትራንስቨርስ ማርኬተር ወይም ፕሮጀክተር ኮኦርዲኔት ሲስተም ማለት የለባችሁም። you must decide። ስለዚህ ዳታችን እዚህ ላይ ስናየው ወደ 6-7 ዲጂት ስለሆነ ይሄ UTM ነው። UTM ስለሆነ WGS84 UTM ዞን 37 የሚለውን እመርጣለሁ። ነገር ግን የሰበሰባችሁት ዳታ ወደ ምዕራብ ወይም ወደ ምስራቅ ጫፍ የመጣ ከሆነ 38 እና 36 ማለት እንዳትረሱ። ይህን ካደረኩ በኋላ አድ then close። አሁን ፖይንቶቹ መጡ። እነዚህ ፖይንቶች ቴምፖራሪ ናቸው፣ ጊዜያዊ ናቸው። ስለዚህ እነዚህን ፐርማነንት ለማድረግ ቀጣዩ ስቴፕ ምን መሆን አለበት? ኤክስፖርት ማድረግ አለብን። ኤክስፖርት ለማድረግ ደግሞ ስቴፑ ቴብል ኦፍ ኮንተንቱ ላይ ሄደን ራይት ክሊክ እናደርግና እዚች ጋር መጣን። ራይት ክሊክ ኤክስፖርት ከዛስ ሴቭ ፊቸር አስ። ፋይል ፎርማቱ ምን መሆን አለበት? ኢዝሪ ሼፕ ፋይል። እንዳጋጣሚ እንዲህ ቢሆን እንዳለ ሴቭ ማድረግ የለባችሁ። ስለዚህ እዚህ ጋር መጣችሁ ኢዝሪ ሼፕ ፋይል የሚለውን ትመርጣላችሁ። ፋይል ኔም ትሰጡታላችሁ። ፋይል ኔሙ ዴሲሪ ላይ ሄጄ ዝም ብዬ ፖይንተር በሉ እናንተ የምትፈልጉትን
ስም መስጠት ትችላላችሁ። ፖይንት አልኩትኝ። ከዛ ሌላውን ባይ ዲፎልት ትተውትና ኦኬ። አሁን ፐርማነንትሊ ፒቲ ብዬ pt1 ብዬ ኤክስፖርት አድርጌዋለሁ። ደን የታችኛውን አልፈልገውም። ሌት ሚ ሪሙቭ ለማድረግ እዚህ መጣችሁ ራይት ክሊክ ሪሙቭ ሌየር። ከዛ ሪሙቭ ላድርገው ወይ ይላችኋል። ኦኬ እስከዚህ አልገባል። እሺ ወንድም መሞከር ይቻላል። ጄኤስ በጣም ብዙ መንገድ ነው ያለው። እሱ ጋር ለመምጣት በዚህ ልመጣ እችላለሁ፣ በዚህ ልመጣ እችላለሁ፣ በዚህ ልመጣ እችላለሁ። እኔ አንዱን መንገድ ነው የማሳየው። ምንም ልዩነት የለው። ምናልባት ዲስታንስ ሊጨምር ይችላል እንጂ አንተ ጋር መድረስ አይቀርም። ግን አጭሩን መንገድ የመምረጥ እንትን ነው። ፕላስ ይሄ አሁን ቴምፖራሪ ፋይሉን ሪሙቭ ለማድረግ ነው እኔ የፈለኩት። ቀጣዩ ስቴፕ ምንድነው? ኮኔክት ማድረግ ነው አይደል? ኮኔክት ለማድረግ የት ልግባ ንገሩኝ እናንተ። ፕሮሰሲንግ ልግባ። ከዛስ ቱል ቦክስ። ከዛስ እዚህ ጋር መጻፍ ይችላል። ቅድምም እንደነገርኳችሁ ቬክተር ክሬሽን መግባት ትችላላችሁ። ቬክተር ክሬሽን ይሄን ስክሮል ዳውን ታደርጉና ፖይንት ቱ ፓዝ። ከዛ ይሄ ባይ ዲፎልት ይመጣል። አንድ ብቻ ሌየር ስላለኝ እዚህ ላይ እዚህ ኦርደሩ እዚህ ጋር ኦፕሽናል የሚለው አማራጮች ስለሆኑ መተው ትችላላችሁ። ግን በኔ ኬዝ አይዲ ልበለው። ቀጣዩ ፋይላችንን ወይ የምንሰራውን ነገር ምን ማድረግ አለብን? ሴቭ ለማድረግ እዚች ላይ መጣና ክሊክ አድርጋለሁ። ሴቭ ቱ ፋይል። ከዛ የት ላይ ሴቭ ላድርገው ይላል። ዴይ 3 ምን ልበለው? pt2 ፓዝ። ከዛ ሴቭ ራን ኤን አጠፋለሁ። አሁን ኮኔክት አደረገልኝ። ማይ ፋይናል ኦብጀክቲቭ ምንድነው? ፖሊገን መስራት ነው። ፖሊገን ለመስራት እዚህ ጋር መጥቼ ሰርች ባሩ ላይ ምን ልበለው? ላይን ቱ ፖሊገን ስለው እዚህ ጋር መጀመሪያ ላይ መጣልኝ። ይሄን ደብል ክሊክ አድርጋለሁ። ኢንፑቱ የሚሆነው ይሄ መስመሩ ወይም ሊኒየር ፊቸሩ ነው። pt2 ፓዝ እዚህ ጋር ቴምፖራሪ ፋይሉን ፐርማነንት ለማድረግ ክሊክ ሴቭ አስ አልኩኝና ፒ ሳይት ፕላንቴሽን ሳይት ያው ፕላንቴሽን ሳይት ብዬ ስለጻፍኩበት ፒ ሳይት አልኩትኝ። ክሎዝ። አሁን ይሄን ፖሊገን አገኘው ማለት ነው። ይሄን ፖሊገን ካገኘው በኋላ ኤዲት ለማድረግ HCMGIS የሚል እዚህ ጋር ይኖራል። ቤዝ ማፕ ወደ ጎን ተወጡና ጉግል ሳተላይት የሚለውን ትመርጣላችሁ። በዚህ ጊዜ እንዲህ አይነት ቤዝ ማፕ ይመጣላችኋል። ይሄ ቤዝ ማፕ ከመጣ በኋላ ይሄን ሃሎ ማድረግ አለብኝ። እሱን ሃሎ ለማድረግ እዚህ ጋር ፒ ሳይት የሚለው ላይ ቺን ክሊክ አድርግና ራይት ክሊክ ፕሮፐርቲ ማለት ትችላላችሁ፣ ወይም ደግሞ እዛው ላይ ደብል ክሊክ ማድረግ ትችላላችሁ። ከዛ ሲምቦሎጂ ከሲምቦሎጂ እዚች ላይ ትመጡና እችን ትመርጣላችሁ። ከዛ ሃሎ ለማድረግ እዚህ ጋር ሶሊድ ይላል አይደል? ሶሊድ የሚለውን እችን ነን ብረሽ የምትለውን እንመርጣለን። ይሄ ሳይዙ እንዲጨምር ከፈለጋችሁ እዚህ ጋር ቁጥር አለ አይደል? እችን ቁጥር እቺ ወደ ላይ ያለችውን ክሊክ ስታደርጉ ቁጥሩ ይጨምርላችኋል። የዚህን ከለር ለመቀየር ከፈለጋችሁ እዚህ ጋር ጥቁሩ ላይ ይሄ ጥቁር አይደል? እዚህ ጋር ጥቁሩ ላይ ትመጡና ክሊክ ታደርጋላችሁ። እዚህ ላይ ኦፕሽኖች አሉ። ከፈለጋችሁ እዚህ ላይ የምትመርጡትን ቀለም መምረጥ ይቻላል። ወይም ደግሞ እዚህ ላይ ትሆኑና ወደምትፈልጉ እዚህ ላይ ይሄን ከለር ከፈለኩ እዚህ ጋር ክሊክ ሳደርግ ይዞራል። ሳደርገው ከለሩ ይሄ ይሆናል ማለት ነው።
አይ ይሄኛው ነው ካላችሁ ይሄን ትመርጡና ኦኬ ትሉታላችሁ። ፋይናሊ እዚህ ጋር ከለሩ ይቀየራል። እዚህ ላይ እንዲቀየር ምንድነው የምታደርጉት? ይሄን ኦኬ ስትሉት በዚህ መልክ ይመጣል። አሁን ይሄኛውን ቦታውን የምታውቁት ከሆነና ደሊኔት ያደረጋችሁት ከሆነ አንዳንዴ ለማቋረጥ ብላችሁ እዚህ ፖይንት እና እዚህ ፖይንት ቀጥታ ስትወስዱ ስትሬት ላይን ነው የሚሆነው። ስለዚህ ቦታውን የምታውቁት ከሆነ ይሄን ኤዲት ለማድረግ እዚህው ላይ ፒ ሳይት የምትለው ላይ ሆነና እቺ ቶግል ኤዲተሯን ክሊክ አድርጋለሁ። አሁን አክቲቭ ሆኗል ኤዲት ለመሆን። ከዛ እዚች ጋር ምን አለች? ቨርቴክስ ቱል የምትላለች እቺን ክሊክ አድርጋለሁ። የምፈልገውን ኤዲት ላደርገውበት የምፈልገው ቦታ ላይ ያደርግና ሰሌክት አድርገዋለሁ። አሁን ይችኛዋ ቦታ በዚች በኩል ነው የምትመጣው ብዬ ባስብ ይችኛዋ እዚህ ጋር ደን ይሄኛውን ወደዚህ ይሄኛውንም እዚህ ጋር ወስደው እቺ ደግሞ ወደ ውስጥ ስለገባችብኝ ሰሌክት አድርግና ዲሊት በዚህ መልክ አስተካክለዋለሁ ማለት ነው። ፋይናሊ ሼፕ ፋይሉን ሰራችሁ ኤሪያ ካልኩሌት እናደርጋለን። ፋይናል አውትፑታችንን በዚህ እናመጣለን ማለት ነው። Now this is your turn. Open your Quantum JS and let's do together. One Gababa Kazi. ምናልባት በአማርኛ አደርጋለሁ እንዴት ነው ይህ ስልጠና የቲዮቲ ስልጠና እንደሆነ ይታወቃል። አሁን ከዚህ ተመልሳችሁ ስልጠና ትሰጣላችሁ። አሰልጣኞቹ በእናንተ እይታ ስልጠናውን ቢያንስ ከአንድ ዞን 2 ሰው ወይ 3 ሰው ነው የመጣ። ከነዚህ ከ3ቱ ወይም ከ2ቱ ሰው ስልጠና መስጠት የሚችል ዞን በእናንተ እይታ እናንተ